Hi everyone, my name is Elias Abebe. Today we're going to see how to install Manjaro Linux in VirtualBox. ስሜ ኤልያስ አበበ እባላለሁኝ። ዛሬ ማንጃሮ ሊነክስን እንዴት በኢን VirtualBox ውስጥ እንዴት ማውረድ እንደምንችል እናያለን ማለት ነው። እሺ በመጀመሪያ ደረጃ ክሮማችንን ከፍትና ወደ የትኛው ዌብ ብራውዘር ሊሆን ይችላል ከሱ ጋር ክሮማችን ከፍተን manjaro.org ብለን ሰርች እናደርጋለን ማለት ነው። መጀመሪያ ላይ ከዛም በኋላ የሚመጣልን መጀመሪያ ያለውን እሱን እንጫናለን። እዚህ ጋር ቨርቹዋላይዜሽን መጀመሪያ ኢኔብል መሆኑን ቼክ ማድረግ አለብን። በርግጥ የኔ ታለች ኢኔብል ነች። ስለዚህ እሱን መጀመሪያ ቼክ እናደርግ። መጀመሪያ ደረጃ እሱ ኢኔብል ካልሆነ ቨርቹዋላይዜሽን ስለማይሰራልን እሱን ኢኔብል መሆኑን ቼክ እናደርግ። ካልሆነ ደግሞ ሪስታርት በማድረግ ማየት እንችላለን። መስራት ኢኔብል ማድረግ እንችላለን ማለት ነው ftn ምናምን በመጫን። ስለዚህ አዛ ክሮም ጋር እንሄድና ሰርች ብለን ይሄው ዳውንሎድ እንላለን። ማንጃሮ ሊነክስ ብለን ይሄው እዚህ ጋር ዳውንሎድ ምትላለች xfce ምትለው ዳውንሎድ እናጋታለን። እሷ ሲምፕል ነች፣ ለመስራት ቀላል ያለች ስለሆነች እሷን ዳውንሎድ እናደርጋለን። ሌሎቹ አድቫንስድ ለሆኑ ዴስክቶፖች ምናምን ይሰራሉ። እነኚህ ግን እቺኛቱን ቀላል ያለች ሜጋባይቷም ጂቢዋም ቀነስ ያለች ስለሆነች እሷን ዳውንሎድ እናደርጋለን ማለት ነው። ኦኬ ይሄ ዳውንሎድ እየሆነልን ነው። ስለዚህ እንመለስና VirtualBox ማውረድ ስላለብን እሱን ደግሞ መጀመሪያ VirtualBox ሰርች ብለን እናወርዳለን ማለት ነው። እዚህ ጋር ባክ እንበለውና የቅድሙን ተመልሰን VirtualBox አንዴም ሰርች ባክ ቅድም የርነው ስለሆነ እሱን እናጥፋው። እሺ ከዛ VirtualBox ለን ሰርች እናደርጋለን ማለት ነው። እዚህ ጋር ጉግል ጋር ነው VirtualBox አን እዚህ ጋር የተለያዩ ስንጽፍ ይመጣልን ነገር አለ። ኖርማሊ ይመጣልን የተለያዩ ቨርዥኖች አሉ። ኦልድ ቨርዥን ምናምን የሚባሉ እነሱ አሉ። እዚህ ጋር የምናያቸው 6.1 ምናምን እዚህ ጋር ያው ዳውንሎድ ኦልድ ቢልድስ 6 ምናምን የሚላል የተለያዩ አሉ ማለት ነው። እኛ ግን የምንፈልገው VirtualBox 7.2.4 የሚለውን ነው የምንፈልገው። ለዚህ ለማንጃሮ የሚሆነን እሱ ስለሆነ ማለት ነው። ስለዚህ እዚህ ጋር እንደ ባክ ብለን እንመለስና ወይም ደግሞ ኦራክል የሚለን እንጨምርበት ስለሚያመጣልን ራሱ ማለት ነው። ኦኬ እዚህ ጋር ኦራክል ብለን እንጻፍ። ኦራክል እሺ መጥቶልናል አሁን። ስለዚህ ያው እቺ መጀመሪያ ኦራክል VirtualBox ምትለች እሷን ክሊክ ብለን አንዴ እዚህ ጋር ዳውንሎድ ይላል። ዳውንሎድ እንላለን። ወርታች ስክሮል ሳብ እናደርግና ምን የሚል እናገኛለን? ዊንዶው ሆስት የሚላል እሱን እንጫናለን ማለት ነው። ሌላው ያስፈልገንም እዛ አክሴፕት እንደ ዳውንሎድ እዚህ ጋር VirtualBox ኤክስቴንሽን ፓክ ምትባል እሷም ስለምታስፈልገን ምናልባት አስፈላጊም ስለሚሆን እሱን አብረን ዳውንሎድ እናደርጋለን ማለት ነው። እሺ ዳውንሎድ ከዛ VirtualBox ሲከፍት እንደዚህ ነው። ኔክስት እንላለን። እዚህም ነው ኔክስት እንላለን። ያ ከአክሴፕት ዘ ተርም ኦፍ ላይሰንስ አግሪመንት እንላለን። ኦኬ ላይኛው አድርገን ኔክስት እንላለን። እዚህም ያው VirtualBox አፕሊኬሽን ነው። ያው ባይ ዲፎልት ራሱ ስለመረጠልን ኔክስት እንላለን። ኔትወርክ ዋርኒንግ ነው ወይም ችግር የለውም ኔክስት እንላለን ማለት ነው። እሺ እዛ ኢንስታሌሽን ለዚህ ጋር አድ ቱ ስታርት ቢሆኑ ምናምን እነዚህ የበሩ ናቸው። ባይ ዲፎልት ካልበሩ ምናልባት እነዚህ ኦን ማድረግ አለብን። ስለዚህ ኢንስታል እንላለን። ከዚህ በኋላ ኔክስት ብለን ሬዲ ቱ ኢንስታል አለ። በቃ ኢንስታሌሽን ፕሮሰስ ዊል ቴክ ሴቨራል ሚኒትስ ይላል። ያው መታገስ ነው ትንሽ ነው ግን ስለሚፈጥን ችግር የለውም። ኔትወርክ ኢንተርኔታችን ነው እንግዲህ የሚወስነው። ምናልባት የግል ዋይፋይ ምናምን የምንጠቀም ከሆነ የኬብል ዋይፋይ የምንጠቀም ከሆነ እሱ ፈጣን ስለሆነ እሱ ሊፈጥን ይችላል። እኔ ግን ዋይፋይ ኖርማል ዋይፋይ ስለሆነ ያው ትንሽ ያዘገያል። ያው VirtualBox ሲከፍት ኢንተርፌሱ እንደዚህ ይመስላል። እዚህም በኋላ ኒው ብለን እንደዚህ የሚሞላው አሉ። ቨርቹዋል ማሽን ኔም ይላል። እዚህ ጋር የራሴን ስም አስገባሁኝ። ማንጃሮ ኤልያስ አበበ ይላል። ማንጃሮ የኔ ያስገባሁበት። እዚህ ጋር ደግሞ ቤዝ ሚሞሪ ይላል 1500 አካባቢ ሜጋባይት ብናደርጉ ማለት ነው። 1.5 ሜጋባይት 1.5 ጂቢ ቢሆን ማለት ነው። እዚህ ጋር ደግሞ ሃርድ ዲስክ ሳይዝ 30 እስከ 40 ባለው አሪፍ ቢሆን ጥሩ ነው ለኔ።
እሱን አደረኩኝ ማለት ነው። ከዛም በኋላ እናልፋለን። እዚህ ጋር ሳብ አድርገን ሴቲንግ ውስጥ ገብተን ምን ነው የሚለውን እንገባለን። ሴቲንግ ክሊክ ብለን ስቶሬጅ የሚለውን እንገባለን ማለት ነው። ያንዳንዱ ነገር ማስተካከል አለብን። በርግጥ ስቶሬጅ እዚህ ጋር ቬሎሲቲ ሞር የሚላለ እሱን 128 እናደርገዋለን። 3D አክሰለሬሽን ነው እናበራና 128 ሚል እናደርገዋለን። እዚህ ጨረስን ማለት ነው። ይሄን ወደ ስቶሬጅ ጋር እናደርግና እቺ የምትታየው ኢምፒቲ የምትላለች እሷን የምትታየውን ክሊክ ብለን አይከኗን እሷ ጋር ፋይል ማንጃሮ ሊነክስ ያወረድነውን አታች እናደርገዋለን ማለት ነው። እዚህ ጋር ስንመርጥለት እዚህ ኢምፒቲ የምትለው ጋር መጥቶ ያስቀምጥልናል ማለት ነው። ከዛም በኋላ ጨረስን። ኦኬ ብለን መውጣት ብቻ ነው የሚጠበቅብን። ኦኬ ነው። ከዛም በኋላ ይሄው እንደዚህ ፋይላችን ከፈተልን። እዚህ በኋላ በቃ ያለው ነገር ኢንተርፌሱ እንደዚህ መስራት ስንጨርስ አሁን ስታርት ብለን ማንጃሮ ሊነክሳችንን ለማውረድ መዘጋጀት ነው እንግዲህ እዚህ በኋላ ማለት ነው። እዚህ ላይ ማንጃሮ ሊያሰበብ ይላል። የራሴ ስም ነው የሚታየው። ዲቴል አሉ እዚህ ጋር ስቶሬጅ የተጠቀምናቸው ሜሞሪ ቤዝ ሜሞሪ ያስገባ ነው ሃርድ ዲስክ ምናምን ያስቀመጥናቸው እንዳለ እዛ ቅድም ያስተካከልናቸው በሙሉ አሉ። ስታርታል ነው ሾው ማለት እንዴት እንደሚሰራ ግን ኑሮ ከፈተ ማለት ነው። ስታርት ስንለው ወዲያውኑ ትንሽ ጊዜ ፈጅቶ ይከፍታል። ከዛ ብላክ ስክሪን ይሆናል እዚህ ጋር እንደምታዩት። እቺ ዛየው መልካም ቱ ማንጃሮ እንደዚህ አይነት ጽሁፍ ይዘከዝክልና ያው እሱን ትንሽ እንጠብቀዋለን። አሁን ያው እዚህ ጋር ፕሮሰስ እያደረገ ነው። አሁን እንጠብቃለን ትንሽ። ያው በቃ ብላክ ስክሪን የሚለው ነገር እንደዚህ አድርጎ ቀየረልን ማለት ነው። ስክሪናችን የዊንዶውን ማለት ነው። ያው ከፈተ ይላል። ያው ፋይል ሲስተም ምናምን እዚህ ጋር ኢንስታሌሽን ሚላል ያው ዶክመንቴሽን ሳፖርት ፕሮጀክት የተለያዩ እንትኖች አሉ። እሱንም እናልፈውና ለኔ እንዳጋጣሚ ሆኖ እኔ ስሰራ ኢንስታል ለማድረግ ኤክስኪዩት ምትነው ማለት ስለዚህ ወደዚህ ሳበረጅ ቀስቷ ያለችበት ይኸው እቺን ያለች ግን እዚህ ጋር ኢንስታሌሽን ማንጃሮ ምትላለች እሷን ራይት ክሊክ ብዬ ኤክስኪዩት እና እንደዚህ ኢንተርፌስ ያመጣልኛል። እዚህ ጋር ቋንቋ መርጣለሁ ማለት ነው። እሺ ቋንቋ እንግሊሽ ምን መምረጥ ያለብኝ እዛው ሌላኛ ሀገር ቋንቋ የለም እዚህ። ስለዚህ እንግሊሽ ምን መምረጥ አለብኝ። እዛው እንግሊሽ ኦኬ ያው እንግሊሽ አልኩት። ኔክስት ነው እዚህ በኋላ ኔክስት ያው አዲስ አበባ ብሎ ሀገራችን ካፒታል ሲቲ ነው የሚያመጣው። እንግዲህ ያው በዲፎልት የተመዘገበውን ስለሆነ ራሱ ስታቲስቲክስ የሚሰሩት ነው አፍሪካ ሪጅን አፍሪካ ብሎ ራስን አመጣልኝ ማለት ነው። እዚህ ጋር ፓርቲሽን ሬስ ዲስክ ይባላል። እዚህ ጋር ለነሱ ኤክስት ፎርም ትላለች እሷን መረጥ ማለት ነው። ሌላም አለ አቬሌብል ግን እሱ የተሻለ ስለሆነ ኤክስት ፎር ነው የተጠቀምኩት እኔ እሱን አደረግና ማለት ነው። እዚህ በኋላ ስማችን እንድናስገባ ምናምን ጠይቀኛል። ኔክስት ስል እሺ ራሴን ስም ላስገባ። እዚህ ጋር ኤልያስ አበበ ያስገባ። እዚህ በኋላ እነዚህ ታስሚዎቹ ሁለቶቹ በዲፎልት ራሳቸው ያስገባል። እኔ እዚህ በኋላ ፓስወርድ ነው ማስገባት የሚጠበቅብኝ። ፓስወርድ ራሴ ላስገባ ፓስወርድ ኦኬ እሺ እንደዚህ አድርገው ሪፒት ይላል። እሺ እዚህ ጋር ሪፒት አድርገው ሪፒት ኦኬ። እዛም በኋላ አበራልኝ። ዛዲ ከአድሚኒስትሬተሩ ጋር ተመሳሳይ ፓስወርድ ተጠቀም የሚለው ልምረጥና ኔክስት ልበለው። ከዛ ላይብረሪ ኦፊስ ምታለች ላይብረሪ ኦፊስ ሳይድ ምክንያቱም እሷ ብዙ ፍሪ ኢንትራላት ኢንተርፌስ አለ እሷ ደስ የምትልና እሷን መረጥኩ። ከዛ ፓርቲሽን ይላል በራሱ በዲፎልት ፓርቲሽን መርጦልኛል። ዛም በኋላ ኦኬ ኢንስታል አድርጉት ማለት ነው። ኢንስታል ሲሆን እንደዚህ አይነት ትንሽ ፕሮሰስ አደርጋል ያዝጋል። ብዙ ትንሽ ደቂቃ ይወስዳል። ድሮ መጠበቅ ነው ችግር የለውም። በነገራችን ላይ እዛ መጀመሪያ ላይ ኢንተርፌስ ቨርቹዋላይዜሽን ኦን መሆኑን ለማወቅ ኮንትሮል ፕላስ shift ፕላስ escape ብለን ስናየው የሚያመጣልን እንትላለ ከሱ ላይ ፐርፎርማንስ ውስጥ ገብተን CPU ጋር ቨርቹዋላይዜሽን ኢኔብል መሆኑን ቼክ ማድረግ አለብን። ምናልባት እሱ ኢኔብል ካልሆነ BIOS ጋር ሪስታርት በማድረግ F10 ወይ HP ከሆነ አብዛኛው ጊዜ F10 ዴል ከሆነ ደግሞ F2 ወይ F11
ማን F12 እሱን ጨንጨን በመያዝ ሲነሳ ማለት ነው ሳይቀድመን በበስ ያመጣልን የቨርቹዋላይዜሽን ኢኔብል ማድረግ እንችላለን ማለት ነው። እና ለፒሲ ከሆነ ደግሞ አብዛኛው ጊዜ ሴኩሪቲ ውስጥ ነው የሚገኙ። ሴኩሪቲ ውስጥ ገብተን በስታተስ ሚል አለ እዛ ውስጥ ገብተን ነው የምንሰራ ኢኔብል የምናደርጋቸው። ለዲስክቶፕ እና ለፒሲ ስለሚለያይ ማለት ነው ፕሮሰሱ። ኦኬ እሺ እንሄዳለን። ትንሽ እያስጠበቀ ነው ችግር የለውም። ቨርቹዋላይዜሽን ማለት ምን ማለት ነው? ቨርቹዋላይዜሽን ማለት ሌላ ኤክስትራ አፕሊኬሽን ሳያስፈልግ ብዙ ኦፕሬቲንግ ሲስተሞችን ካንድ እዛው ቨርቹዋል ሜሞሪ ላይ መጫን ማለት ነው። ብዙ ስራዎችን እዛ ጋር እንዲሰራልን ማድረግ ማለት ነው። ሜሞሪ አወርደን አፕሊኬሽን ዲስክቶፕ ካወርዶ ምናምን ከምንጠቀም እዛ ጋር እንዲሰራ ማድረግ ቨርቹዋል ማለትም እንደዛም ስለሆነ ማለት ነው። ኦኬ ትንሽ ያስጠብቃል። አሁን ያው እየጨረሰ ነው ኦልሬዲ ወደ 70 ምናምን አካባቢ ደርሷል። እሺ ሄሎ ፓሚክ ምናምን ፓማክ እንደዚህ ላይ ኮንትሮል ፓናል ኦኬ ይሄም ያልፋል ችግር የለውም እንነካውና እዚህ አካባቢ ትንሽ ደቂቃ ወስዷል። ዙሮ ግን እንግዲህ ኦኬ ኦልሬዲ አሁን እየጨረሰ ነው። ትንሽ ደቂቃ ነው መታገስ ነው እንግዲህ። ኦኬ ሄሎ ይላል 4.3.16 ፒን ምናምን ችግር የለውም እንግዲህ መጠበቅ በቃ አሁን ጨርሷል። እዚህ ያው እስከ 15 ደቂቃም እስከ 20 ደቂቃም ሊፈጅ ይችላል እንግዲህ እንደ ኢንተርኔቱ ፍጥነት ነው። አንዳንድ ዋይፋይ ኬብል ዋይፋይ ከሆነ በአንዴ ፈጣን ኬብል ዋይፋይ ፋይበር ኬብል በእነሱ በሱ የሚመጣ ዋይፋይ ያለ እሱ ከሆነ ያው ፈጥኖ ሊወርድልን ይችላል። ምናልባት ይሄን የሚጠቀሙ ግን ዋይፋይ ስለሆነ እንደዚህ አሁን ጨርሶልናል። በቃ እዚህ በኋላ ሪስታርት ነው ብትሩን አፍርተን ደን እንላለን። በቃ ዛሬ ይከፍትልናል ማለት እንደዚህ ባክ ስክሪን አሳይቶ ምናምን ትንሽ ፕሮሰስ ያደርጋል። እዚህ ጋር እዚህ ታች የሚወራ አይኮኖች አሉ። በነገራችን ላይ ወደ ቀኛችን ቀጥ የምናያቸው ታች አሉና እነሱ የሚወሩ አሉ። መስራት እና ለመስራቱን በጣም ቼክ ማድረግ እንችላለን። ፕሮሰስ እያደረገ ስለሆነ ትንሽ ደቂቃ ይፈጅ ይችላል። ዙሮሽ ከፈተ ማለት ነው በኋላ። እሺ ቡት አድርግ ይለኛል። እዚህ ጋር ክሊክ ኢንተር ልበለው እንዴ ቡት ያው ስለሚል ቡት ሆነ ማለት ነው። በኋላ ኢንተር ስለው ያ እንደዚህ ያደረገልኝ ጽሁፍ አመጣልኝ። እዛ ክሊክ አሁን እዚህ በኋላ ኤክስ ብለን እንውጣና ባክ ብለን እዛው ቨርቹዋል ቦክስ ውስጥ እንሄድና ያው እዚህ ጋር ቅድም ማለት ነው እሱን ገዛና ስቶሬጅ ውስጥ ገብተን ራይት ክሊክ በማለት የማንጃሮ ሊንክስ ሰታች ያደርግነው እሱን ሪሙቭ እንለዋለን ማለት ነው። አዛ ሪሙቭ ስናደርግን ስታርት ስንለው ይሄው እንደዚህ አይነት አድርጎ ይከፍትልናል። ይሄው ከዚህ በኋላ ሎጊን አስገባ ይለኛል። ፓስወርድ አስገብቼ ሎጊን አልኩት። ይሄው እንደዚህ አይነት ኢንተርፌስ ኮኔክሽን ስታብሊሽድ አለኝ። ከዛም በኋላ በቃ የማንጃሮ ሊንክስ ዊንዶው ነው ማለት ነው። እንደዚህ አድርጎ ዊንዶውን ቀየረልን። እዚህ በኋላ እያንዳንዱን ነገር መስራት እንችላለን። እዛው ዊንዶው ጋር ስንሰራ የነበረውን አፕሊኬሽን ሰርች ማድረግ እንችላለን። ካልኩሌሽን ምናምን መስራት እንችላለን። በቃ ያው ምን ተጠቀሙ ዴስክቶፕ በቃ ኖርማል እዚህ ጋር መጠቀም እንችላለን ማለት ነው። የቅድሙን ስራ እዛ ኖርማል ዊንዶው ጋር ስንጠቀሙ የነበረውን ስራ ማለት ነው። እንደማንኛውም ዊንዶው ይሰራል። እዚህ በኋላ ቻት ጂፒቲ ሰርች አድርገው ይመጣል። ያው ሁሉን ነገር ይሰራልኛል። ይሄን ይመስላል የነበረን ቆይታ። አመሰግናለሁኝ ስለተከታተላችሁኝ። ኤልያስ አበበ እባላለሁኝ። ቴንክ ዩ ፎር ሞር